ስሜታዊ ብልህነትን መገንባት ኢሞሽናል ኢንተለጀንስ። ይህ ማለት የራሳችንና የሌሎች ስሜት በትክክል የመረዳት፣ የመገመት፣ የማስተዳደር እንዲሁም ከሰዎች ጋር መልካም ግንኙነት የመፍጠር ችሎታ ነው። ስሜታዊ ብልህነታችን በማሳደግ በህይወታችን፣ በስራችንና በማህበራዊ ግንኙነቶቻችን ውስጥ ስኬታማ ለመሆን የሚረዱን 20 ዋና ዋና ነጥቦችና ተግባራዊ የምናደርግባቸው መንገዶችን እንደሚከተለው እንመለከታለን። ከነኚህ ነጥቦች መካከል አንደኛውና የመጀመሪያው የራስን ስሜት በቅጽበት ማወቅ ነው። ሰልፍ አዌርነስ ማለት ነው ካላችሁ በየቀኑ የሚሰሙን ስሜቶች ደስታ፣ ቁጣ፣ ጭንቀት፣ ፍርሃት ያሉት ሳንሸሽጋቸው በትክክል መለየት መቻል ነው። ይህ ለማድረግ ደግሞ በቀን ውስጥ ጥቂት ጊዜ ቆም ብለን አሁን ምን እየተሰማኝ ነው ብለን ራሳችንን በመጠየቅና ስሜታችን በስሙ በመጥራት ለምሳሌ አሁን ተበሳጭቻለሁ፣ አሁን ተናድጃለሁ በማለት የተሰማንን ስሜት መረዳት መቻል ማለት ነው። ሁለተኛው የስሜት መነሻዎቻችንን ማወቅ ነው። የሰውየው አነጋገር ነው ወይስ የኔ ድካም ወይስ ከኔ ረሃብ የመነጨ ነው ብለን ነገርየው መነሻ መመርመር መቻል ነው። ሶስተኛው ከምላሽ በፊት ቆም ማለት ነው። the power of the pause። አንድን ነገር ሲከሰት በስሜት ፍልቀታዊ ምላሽ ከመስጠት ይልቅ ማሰብ የሚያስችለን ጊዜ ለራሳችን መስጠት ማለት ነው። ይህ ለማዳበር ደግሞ የሚያበሳጨን ነገር ሲገጥመን ወዲያውኑ ከመናገር ወይም ከመስራት በፊት 5 4 3 2 1 the 5 second rules ይባላል። ይህንን በመጠቀም ወይም ደግሞ 3 ጊዜ ጥልቅ ትንፋሽ በመውሰድ ምላሽ መስጠትን መለማመድ ማለት ነው። አራተኛው የሌሎችን ስሜት መረዳት ነው። ኢምፓቲ ራሳችን በሌላው ሰው ቦታ አድርገን ማየት መቻል ማለት ነው። ነገሮችን ስሜቱ በደረሰበት ሰው ሆኖ መመልከት መቻል። ይህ ለማድረግ ደግሞ አንድ ሰው ሲቆጣ ወይም ሲያዝን እኔ በሱ ቦታ ብሆን ኖሮ ምን ይሰማኝ ነበር ብለን ራሳችንን በሰውየው ቦታ አድርገን ማየት መቻል ማለት ነው። ይህ ስናደርግ የሌሎችን ስሜት ለመረዳት በእጅጉ ቅርብ እንሆናለን። አምስተኛው ጥሩ አድማጭ መሆን ነው። አክቲቭ ሊስኒንግ ለመመለስ ወይም ለመከራከር ሳይሆን ሰውን በእውነት ለመረዳት ብለን ማድመጥ መቻል። ይህ ለማዳበር ደግሞ ሰው ሲያወራ ስልካችን አለማየት፣ ንግግርን ሳናቋርጥ በሙሉ ትኩረትና አይን ለአይን እየተያየን ማድመጥ መቻል ነው። ማድረግ ስሜታዊ ብልህነታችን ከፍ ማድረግ ይኖርብናል። ስድስተኛው ራሳችንን መግታት ነው። ሰልፍ ሬጉሌሽን በጠንካራ ስሜት ውስጥ ሆነን የማይገባ ነገር እንዳንሰራ የውስጥ ስሜታችንን መቆጣጠር መቻል ማለት ነው። ይህ ለማዳበር ደግሞ በከፍተኛ ቁጣ ውስጥ ሆነን ውሳኔ አለመወሰንና ስሜታችን እስኪረጋጋ ድረስ አስፈላጊ ከሆነ ቦታውን ፈቀቅ ብለን ቦታውን ራቅ ብለን ራሳችንን ማረጋጋት መቻል ነው። ሰባተኛው ስሜታችንን በግልጽና በአክብሮት መግለጽ መቻል ነው። አሰርቲቭ ኮሚኒኬሽን ስሜታችንን ሳናፍን ወይም ሰውን ሳንሰድብ ፍላጎታችንንና ሐሳባችንን ማስረዳት መቻል ነው። ይህ ደግሞ ለማዳበር ሰዎችን በሚወቅስ መልኩ ማድረግ የለብንም። ለምሳሌ አንተ ሁልጊዜ እንዲህ ነህ ከማለት ይልቅ በራሳችን ስሜት ላይ በማተኮር አንተ እንዲህ ስታደርግ እኔ እኮ ይከፋኛል በሚለው አገላለጽ ቀለል አድርገን በመጠቀም ማስተናገድ ይኖርብናል። ስምንተኛው ትችቶችን በአዎንታዊ መልኩ መቀበል መቻል ነው። ከሰዎች የሚሰጡን አስተያየቶች እንደ ግል ጥቃት አይደለም መረዳት ያለብን፣ እንደ እድገትና እንደ ድል ማየት መቻል ይኖርብናል። ይህን ለማዳበር የሚረዳን ደግሞ ትችት ስንሰማ ወዲያውኑ መከላከልን ማቆምና ከዚህ አስተያየት ውስጥ እኔ የሚያሳድገኝ እውነት ምን አለ ብለን እውነታውን በመፈለግ እውነታውን ተቀብለን ለራሳችን ማሻሻያ ማድረግና እውነታ የሌለው ከሆነ ደግሞ ሐሳቡ ከአእምሮአችን ማስወገድ መቻል ነው። ዘጠነኛው የሰውነት ቋንቋ መረዳት ነው። ቦዲ ላንጉዌጅ በቃላት ያልተነገሩ የሰውነት ምልክቶችን ማስተዋል መቻል ነው። ለምሳሌ የፊት ገጽታ፣ የእጅ እንቅስቃሴና የድምጽ ቃናን መረዳት ማለት ነው። ይህ ለመረዳት ደግሞ ሰዎች ከሚናገሩት ቃላት ይልቅ የፊት ገጽታቸውና የድምጽ ቃናቸውን የሚያስተላልፈውን ስሜት ለማስተዋል በጥልቀት ዝግጁ መሆን ያስፈልጋል። አስረኛው ለድርጊት ኃላፊነት መውሰድ ነው። አካውንታቢሊቲ ለስህተቶቻችንና ለድርጊቶቻችን ምክንያቶችና ሰበቦች ሳናበዛ ኃላፊነት መውሰድ መቻል።
ይህ ለማዳበር ስህተት ሲፈጠር ሰዎችን ከመውቀስ ይልቅ እዚህ ጋር የኔ ስህተት አለበት በማለት ስህተታችን መቀበልና ወደፊት አስተካክለዋለሁ ብለን በልብ ሙሉነት ተቀብለን ዝግጁ መሆን ነው። 11ኛው ይቅር ባይ መሆን ነው። ፎርጊቭነስ በመያዝ የራሳችን አእምሮአዊና ስሜታዊ ሰላም ማደፍረስ እንጂ ምንም ጥቅም የለውም። ስለዚህ ይቅርታ ማድረግ ሰውን ለመካስ ሳይሆን ለራሳችን የአእምሮ እረፍትና ነፃነት እንደሆነ ተረተን ልባችን ይቅር ማለት መቻል ማዳበር ነው። 12ኛው አዎንታዊ አስተሳሰብን ማሳደግ ነው። ኦፕቲሚዝም በችግሮችና በፈተናዎች ውስጥ እንኳን ተስፋና መፍትሄ ማየት መቻል ማለት ነው። ይህ እንዲኖረን ደግሞ እንቅፋት ሲገጥመን ለምን በኔ ላይ ሆነ ብለን ከማለቃቀስ ይልቅ ከዚህ ሁኔታ ምን እማራለሁ፣ መፍትሄውስ ምንድነው ብለን ራሳችንን ጠይቀን አቅጣጫውን መቀየር መቻል ነው። 13ኛው የውስጥ ተነሳሽነት መፍጠር መቻል ነው። ኢንትሪንሲክ ሞቲቬሽን በሌሎች ሰዎች ሙገሳ ብቻ ሳይሆን በራሳችን ግቦች፣ እሴቶችና ፍላጎቶች መመራት ማለት ነው። ማዳበር የምንሰራው ማንኛውም ስራ ሰዎች እንዲያዩልን ሳይሆን ይህ ነገር ለኔ ህይወትና እድገት ምን ትርጉም አለው ብለን ራሳችንን በመጠየቅ ያንን ትርጉም ሊያስገኝልን የሚችል ነገር መተግበር መቻል ነው። 14ኛው ግልጽ ወሰን ማበጀት ነው። ሴቲንግ ባውንደሪስ የራሳችን የአእምሮ ሰላም ለመጠበቅና መስመራችንን ለማስመር አይሆንም፣ አልችልም ብሎ ማለትን መለማመድ ማለት ነው። ይህ ለማዳበር ደግሞ አቅማችን ከማይችለው ወይም ከመርሃችን ውጭ የሆነን ጥያቄ ሲገጥመን በአክብሮትና በግልጽ አሁን ይህን ነገር ማድረግ አልችልም፣ አቅሙ የለኝም፣ ጊዜ የለኝም ብለን በግልጽና በትህትና ለመመለስ ዝግጁ መሆን ነው። 15ኛ ለውጥን መቀበልና ተለዋዋጭ መሆን ነው። ፍሌክሲቢሊቲ ነገሮች እንደታሰቡ ሳይሄዱ ሲቀሩ ሁኔታዎችን አቀባብሎ ከአዲስ ሁኔታ ጋር መለማመድ መቻል ነው። ይህ እንዲኖረን እቅዳችን ሲበላሽ ከመበሳጨትና ጊዜ ከማባከን ይልቅ ወዲያውን ወደ ፕላን ቢ ተሸጋግረን መፍትሄውን ማበጀት ወሳኝ ነው። 16ኛው ግጭቶችን በሰላማዊ መንገድ መፍታት መቻል ነው። ኮንፍሊክት ሪሶሉሽን ከሰዎች ጋር አለመግባባት ሲፈጠር ማሸነፍ ሳይሆን የጋራ መፍትሄ ለማምጣት ነው ትኩረት ማድረግ ያለብን። ይህ ለማዳበር ደግሞ ከሰው ጋር ስንከራከር ማን አሸነፈ ከሚል ይልቅ ችግሩ እንዴት በጋራ እንፍታ ወደሚለው ሐሳብ ማዞር ማለት ነው። 17ኛው አመስጋኝ መሆን ነው። ፕራክቲሲንግ ግራቲቲዩድ በጎደሉን ነገሮች ላይ ብቻ ከማተኮር ይልቅ ባሉን መልካም ነገሮች ላይ ማተኮር ማለት ነው። ይህ ለማዳበር በየቀኑ ማታ ከመኝታችን በፊት 3 ያመሰገንባቸው ወይም ያስደሰቱን ነገሮች በአእምሮአችን በማሰብና በደብተራችን ላይ መጻፍ መለማመድ ነው። 18ኛው ጭንቀትን ማስተዳደር መቻል ነው። ስትረስ ማኔጅመንት የጭንቀት መጠናችን ሲጨምር አእምሮአችንና ሰውነታችን ማረጋጋት መቻል ማለት ነው። ይህ ለማዳበር ውጥረት ሲበዛብን ከስራችንና ከስልካችን ጥቂት ደቂቃዎች ወጥተን ተንፍሰን መግባትና ተንሸራሽረን ወይም ስፖርት ሰርተን መግባትን መለማመድ ነው። 19ኛው ሰዎችን ማበረታታትና አዎንታዊ ተጽዕኖ መፍጠር መቻል ነው። በዙሪያችን ያሉ ሰዎች ጥረት ማየትና ማመስገን ብልጹግ እንዲሆኑ ይረዳቸዋል። ይህ ለማዳበር በየቀኑ ቢያንስ ለአንድ ሰው ወይም ለስራ ባልደረባችን ሊሆን ይችላል እውነተኛ የሆነ አድናቆትና ምስጋና መስጠትን መለማመድ ነው። 20ኛውና የመጨረሻው የቀናችንን ውሎ መገምገም ነው። ዴይሊ ሰልፍ ሪፍሌክሽን በቀናችን መጨረሻ ላይ የስሜታችን አያያዝና ድርጊቶቻችን በግልጽነት መገምገም መቻል ማለት ነው። ይህ ለማከናወን ማታ ከመተኛታችን በፊት ዛሬ በስሜት አያያዚ የትኛው ላይ ጎበዝ ነበርኩኝ በማለት በጥሩ ሁኔታ ያስተዳደርነውን ራሳችንን ማድነቅ ይኖርብናል። ሌላኛው ደግሞ የትኛው ላይ ተሳስቻለሁ በማለት ስህተታችን በቅንነት በማውጣት ነገ እንዴት ማስተካከል እችላለሁ ብለን የምናስተካክልበትን ዘዴ በመዘየድ እንን ነገር እንዳይደገም ዝግጁ መሆን መቻል ማለት ነው። እኚህ ወሳኝ ነጥቦችን በህይወታችን ላይ ተግባራዊ ማድረግ ከቻልን የስሜታዊ ብልህነታችን በእጅጉ ከፍ ይልናል። የስሜት ብልህነት ለምን ይጠቅማል ካላችሁ ለህይወታችን ሙሉ በእጅጉ አስፈላጊ የሆነ ነው። ስኬታማ ለመሆን ህይወታችን በደስታ ለመምራትና የምንፈልገውን አይነት ስኬት ላይ ለመድረስ ከሚረዱን ነጥቦች መካከል ስሜታዊ ብልህነት በመጀመሪያ አስፈላጊው ነጥብ ስለሆነ ነው። ስለዚህም ስሜታዊ ብልህነት በመገንባት ህይወታችን ወደ ተሻለ ደረጃ ማሸጋገር ይኖርብናል። የዛሬው ቆይታችን ይህንን ይመስላል። እስከ መጨረሻው አብራችሁኝ ስለቆያችሁ ደስ ብሎኛል። በሚቀጥለው ማራኪና ጠቃሚ ቪዲዮ ደግማችሁ እንድታገኙኝ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ ቤተሰብ መሆናችሁን አትርሱ። እወዳችኋለሁ። ባይ